ያልወጣ እንጂ ያልተሰራ የለም ትላለች። የአንዲት እህታችንን ታሪክ ትናንትና በሰራሁት ቪዲዮ ተከትሎ እጅግ በጣም ብዙ ዘግናኝ የሆኑ በእህቶቻችን ላይ የተሰራ ግፍና በደል የደረሰባቸው ነገር ግን እሷ ከመልካሞቹ ስለገጠማት ያው ያልፈለገችው ቢሆንም አሚን ብላ ተቀብላ መኖር ጀምራለች። ወደ ኮሜንቱ ስመለስ እህታችን ትናንትና በሰራሁት ቪዲዮ ምግብ እና አሲራት ነገሮችን እንዳትጠጡ። ለምን አሁን ላይ ወጣቶቹ ብዙ አይነት ሀሽሾችን የሚጨስ የሚበላ እንደዚህ አይነት ነገር ስለሚጠቀሙ በመደፈር ዙሪያ በተወራ ቪዲዮ ስለሆነ ግልጽ ለማድረግ ማለት ነው። እና እኔ እነሱ ናቸው የሚሰጡኝ፣ በራሴ መብላት አልችልም፣ ተጨነኩ፣ አስጨነቅሽኝ ያለች ብለሻል እህቴ። ብዙዎችንም አይቻለሁ። ቁልፍ የለንም ክላሳችን ያላችሁ እህቶችን አይቻለሁ። ነገር ግን ምን አለ መሰላችሁ፣ እኔ ምግብና አሲራት ሲሰጧችሁ አትብሉ፣ አትጠጡ፣ ተጠንቀቁ ያልኩት መች ነው? ቤት ወንድ ልጆች ብቻ እቤት ተቀምጠው እናትና አባቶቻቸው ከለሉ፣ ትልልቅ ነፍስ ያወቁ እህቶች ቤት ተለሉ፣ ለእናንተ ብቻ የተለየ ነገር አሲር እንደዛ ነገር ሲሰጧችሁ አትብሉ እንጂ ያልኩት እነሱ ሰዎቻቸው ሲሰጧችሁ አይደለም አትብሉ ያልኩት እህቶቼ። ልብ ማድረግ ያለባችሁ የእነዚያ የሰዎች እንቅስቃሴ ቤት ውስጥ ምን ያደርጋሉ፣ ከቤተሰቦቻቸው ከእህቶች ከወንድሞቻቸው ጋር ያላቸውን ግንኙነቶች ታውቃላችሁ። ወንዶች ቤት ውስጥ ሲኖሩ ምን አይነት ባህሪ እንዳላቸው ከእናንተ ጋር ምን አይነት ግንኙነት እንዲኖራቸው የሚፈልጉ ወንዶችን ታውቃላችሁ። ለይታችሁ ስታውቁ ያኔ መጠንቀቅ አለባችሁ። በተለይ በመድኃኒት ዙሪያ ከምግብ አልፎ ደግሞ አመመን ስንል ፓናዶል፣ የተለያዩ መድኃኒቶችን እኛ አረብ ሀገር የምንኖር ሰዎች በተለይ እኛ የእንግሊዝኛ ችግር አለብን ብዙ ማለት ነው። ብዙ እንኳን እንግሊዝኛ የአማርኛ ችግር ያለብን ሰዎች አሉ። ጎግል ላይ ሰርች አድርጋችሁ ራሱ ያ መድኃኒት ስለምን እንደሚያወራ ምን እንደሆነ ሳታውቁ አትጠቀሙ። የሆነ ልጅ ራሱ አረቡ ሰጥቶት መድኃኒት በልቶ አእምሮ ተነክቶ ወደ ሀገር የገባ ልጅ አውቃለሁ እኔ ራሱ ማለት ነው። አንዲት እህታችን ወደ ታሪኩ ስሄድላችሁ እንደዚሁ ትናንትና በተነሳው ቪዲዮ ስላወራች በደንብ አድርጋችሁ አዳምጡት። ሴትዮዋ በጣም ጥሩ ሰው ናት። እሷ ሴትዮዋ በተሳፈረች ሰዓት እቤት ውስጥ ሴት ልጆች ሁለትና ሰራተኛዋን አንድ ወንድ ልጃቸውን ጥለው ሴትዮዋ ትሳፈራለች። ከተሳፈረች በኋላ ምን ተፈጠረ? ይቺ ልጅ ያማታል። ይቺ አሁን ታሪኩን ያጋራችን ልጅ ማለት ነው። ሲያማት ምንድን ነው የተፈጠረው? ሁለቱ ሴት ልጆች አክስቶቻችን ልጆች ጋር ሄደን ተጫውተን አምሽተን እንመጣለን ብለው ሲሄዱ እች ልጅ ቤት ትቀራለች። አሟት ስለነበረ መድኃኒት ብሎ አምጥቶ ያ ልጅ የሰጣት መድኃኒት ሌላ ነበረ። ነገር ግን እህቶቹን በሰዓት ሂዶ እሱ አላመጣችውም። ይሄ የተፈጠረው ቆይቷል፣ ከ3 ዓመት በፊት ነው ብላለች። እና እህቶቹን ቶሎ ሂዶ ስላላመጣቸው ያ ልጅ የተጠቀማቸው መድኃኒቶች እሷን የሰጣት የሚያደነዝዝ የሚያፈዝ ራሷን የማያውቅ ስለነበረ የተጠቀሟት ግን አንድ ወንድ ብቻ አልነበረም፣ 2 3 ጓደኞቹን ሁሉ ጭምር ነበረ። ስለዚህ መጠጥ የሚጠጡ ሀሽሽ የሚያጨሱ ያልሆነ ነገር የሚያደርጉ እቤት ውስጥ ስልክ እየዘጉ ማንም ሰው ክላሴ እንዳይገባ እያሉ ስልክ የሚያው ወንዶች ታሉ በጣም ተጠንቀቁ። በጣም ማለት ነው ከሚባለው በላይ ተጠንቀቁ። ያንን ነው እንጂ ያልኩት አረቦች የሚሰጧቸው ምግብ አይደለም አትብሎ ያልኩት። ስለዚህ እህታችን አረገዘች። ያኔ እርግዝና ተፈጠረ፣ ምንም አታውቅም። ታማ ነበር። ሴትዮዋ መጣች፣ ሐኪም ቤት ወሰደቻት። መደፈሯን አውቃለች፣ ተደፍራለች ተባለች። እነዛ ሰዎች ሲያዙ ኋላስ ቢሰማ ይሄ ነገር በአረቦች ሕግ በጣም ከባድ ነው። በአካባቢያቸውን በጎሳቸውን በእነሱ ዘር የሚባለውም ነገር ስም ይጠፋል። ከባድ ነበር። አስወርጅም ምንም አላለቻትም። የልጄ ታሪክም የቤተሰቤም ሴት ልጆችንም ድሬ ያልጨረስኩም እና ታሪክ ተሚጠፋ እኔ የልጄን ልጅ አሳድጋለሁ። የተፈጠረው በስህተትም በሐራም ነገርም ቢሆን ምንም ላረግ አልችልም። ስለዚህ ወደ ሀገርሽ ሂጂ፣ እኔ ደሞዝሽን ተቆራጭ አድርጌ ሀገርሽ ላይ ላኑሮሽ አለችኝ አለች። ከዛ ይችት ምንም ማድረግ አልቻለችም። ያለችው ጠለብ ቤት ነው። በራሷ ሜዳ ማስወረድ ማስወጣትም ስለማትችል ጽንሱ እየጠና ስለሄደ የሄደችው በ3 ወር ነው። እያለ ሀገር እስከምትገባ 6 ወር ሆነ። ተወለደ። ዛሬ ላይ ያልፈለግኩትን ሊባሳድገው ነገር ግን እንዲኖር የሚያጓጓኝ ሆኖ አገኘሁት። ግን እሱም አምኖ ሴትዮዋም አምና አሳመና ያኔ እንዳደረገው ታውቆ እሱም መድኃኒት ይጠቀማል ይታወቃል። ስለዚህ ይቺ ልጅ ሀገር ቤት እየላኩላት ዛሬ ልጅን እያሳደጉ ነው። ስለዚህ ቶቼ የሚሰጣችሁን መድኃኒት ራሱ አትብሉ፣ እኔ የሰጠኝ ፓናዶል ነው ብሎ ነበር ትላለች አንዴታችን ታሪክ። ስለዚህ የምትበሉት ምግብ ሳይሆን ቤት ያሉ ሰዎችን እይታቸው ምንድን ነው? ትኩረታቸው እናንተ ጋር ያለው እንዴት ነው? እነሱ ምን አይነት ናቸው? ተነፍሳቸው ጋር ናቸው ወይ? በተለይ አሁኑ ሰዓት ላይ ስልክ የሚባል በሽታ ከመጣ ወዲህ ማንም ሰው ከራሱ ጋር አይደለም።
ከቤተሰቦቻቸው ጋር ያላቸው ግንኙነት፣ እይታቸው፣ እቤት ውስጥ የሚያደርጉት ሐረካት ይለያቸዋል። እነዛ ሰዎች የሚሰጧቸውን ነገር እንጂ አትጠቀሙ ያልኩት አረቦች የሚሰጡትን አይደለም። ስለዚህ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ጥንቃቄ አድርጉበት ለማለት እወዳለሁ። ሰላማችሁ ይብዛቶቼ። አላህ ይጠብቀን፣ አላህ ይጠብቃችሁ። አሁን የምትመጡ ልጆች በጣም ጥንቃቄ አድርጉ ሀባይ